الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ودنا يتكبراتشو هنات አባቶቼ እህት ወንድሞቼ ታላቅ ታናሾቼ ከያላችሁበት ሰላምታ ይድረስላለሁኝ ኢንሻአላህ ይሄን የዘካተል ፍጥር ገንዘብና ዱቄት እየሰጣችሁ ያለው ጽናት የሙስሊሞች ማህበር ድርጅት ነው በአላህ ስም እናመሰግናለን ዛሬ እዚህ ቦታ ላይ ተገኝቼ እነሞር ኢነር ወረዳ 7 ቤት ጉራጌ ውስጥ እገኛለሁ ከፈጅር ሰላት በኋላ ተሰብስበን የዘካተል ፍጥሩን ያደረስን እንገኛለን ለሰጪዎችም አላህ ይቀበላቸው እኛም ሐቃቸውን ጠብቀን ለሚስኪኖችና ለየቲሞች ምናደርስ ባሪያዎች አላህ ያድርገን ኢንሻአላህ እዚህ ቦታ ላይ ተገኝቼ ሐቂቀተን ወላሂ በጣም ነው ልቤ ተሰበረው እዚህ ቦታ ላይ በጣም መረዳት ያለባቸው አሉ አይኔ የሌላቸው ሁለት እግራቸውን ያጡ ጆሮአቸው በደንብ መስማት የማይችል ሐቂቀተን ወላሂ መረዳት ያለባቸው አዲስ አበባ ላይ ውጭ ሀገር ላሉ ሰዎች ሳይሆን ይህ ዘካተል ፍጥር ትንሽ ቀዳዳ ቢሸፍንላቸው ነው 1000 ብር 500 ብር 600 ብር 400 ብር ምንም አይሰራም እናቀዋለን ግን ዛሬ እዚህ ቦታ ላይ ተገኝቼ ይሄን ብር ሰጣቸው የነሱን ደስታ ሳይ ወላሂ ደስን ያለኝ የሰጣችሁም አላህ ይደሰትባችሁ ዛሬ እነሱኛ ዱቄት ሰጠናቸው ብር ሰጠናቸው ዛሬ አመት ደግሞ አላህ ለነሱም ሰጥቷቸው ዘካተል ፍጥር የሚያወጡ ባሪያዎች አላህ ያድርጋቸው ወላሂ እዚህ ቦታ ላይ ብትገኙ የሰጣችሁት ብር ምንም አይመስላችሁም ወላሂ የነሱን ደስታ ስታዩ ጀነትን የገዛችሁ ያክል ይሰማችኋል አሁንም ቢሆን ባለ ሀብቶች ያላችሁን ብር ሳሰስቱ ነገ አላህ በጀነት ቤት እንዲገነባላችሁ ጀነተል ፍርደውስ እንዲወፍቃችሁ የቲሞችን ምስኪኖችን አይነበሲሮችን እጅግር የሌላቸውን የዞራችሁ ካላችሁ ገንዘብ ላይ እንድታካፍሉና ከድህነታቸው ፈላ እንድትወጣቸው በአላህ ስም ጠይቃለሁ ይህም ችግር ገብቶት ጽናት የሙስሊሞች ማህበር ለነዚህ ለተጎዱት ወገኖቻችን ወይ ለየቲሞች ባላቸው ለሞተባቸው ልጆቻቸው አሳዳጊ አተው ጧሪ አተው እንዲሜዳ ላይ ለቀሩት ቤት ለሌላቸው እግር ለሌላቸው አይን ለሌላቸው እየሰጠ ይገኛል አሁንም እንደዚህ አይነት ድርጅቶችን እንዲበረታቱና እንዲበዙ በአላህ ስም ጠይቃለሁኝ ይህ ማለት ጅምር እንጂ ጭርስ አይደለም ወደፊት ደግሞ ኢንሻአላህ ይህ ያለንበትን መስጊድ ያልቃል ወደፊትም ደግሞ የተለየ ስራ እንሰራለን ብዬ በአላህ ተስፋ አደርጋለሁ ያው መክፈቻችን በዱዓ ነበር አሁን ምንገኘው ዱቄቱን ያከፋፈለን ብር እየሰጠን ሰዎችን እየበተን እንገኛለን ማለት ነው ለኛም አላህ ይቀበለን እነሱም አላህ ሰጥቷቸው ድጋሚ የሚሰጡም አላህ ያድርጋቸው ሰላም አለይኩም ወራህመቱላሂ ወበረካቱ